ፓምፐርስ አምጣልኝ በእናትህ። ሁሉ ቀን ሰው የሚልህን አሰማም። እንዴት ምን የቤት ስራ ማን ነው የሚሰራው? የቤት ስራ የውጭ ስራ የሚባል ነገር አለ። እንዴት ተጋግዘን የውጭውንም ስራ ተጋግዘን እንስራ። ዋዲው ምን የውጭውን ስራ ተጋግዘን ምንድነው የቤት ስራ ተጋግዘን ነው ማለት? አላግዝህም እንዴ? የውጭ ስራ አትቀረጸኝ ነው። ትቀረጫለሽ እንጂ ምን ይጨማለሁ? የቤት ስራ የውጭ ስራ ታግዥኛለሽ? ታግዝህ የለ እንዴ? ምንድነው ታግዥኝ የውጭ ስራ? እስቲ ቪዲዮ ቀርጸልህ የለ እንዴ? አይ እቺ ነገር እቺ ባቄላ ካደረች አትቆረጠም ብሏል። ያው ትርፉ ነው። እየሰከሩ ቤት መጠበቅ ይሄ ነው ትርፉ። አንተ ስራት እንደሆነ አምሽተህ የመጣኸው አንተ ሚ እና ኖ ስዛን የመጣኸው እንደደና ይሄን አቅርባ ተመልከቱ። ይሄን የሚያክል ኬክ እዚህ ጋር ደግሞ ምንድነው ቫዝሊን የሆነ አይደለም፣ እሱ አይደለም ቫዝሊን እየቀባሽ እየበላሽ ሁሉ ይሄ የሆነ ነገር ነው። ይሄው ሰክራ ጠበቀች ልጅቷ። ቪንቶ በሃባ አረ ውሸት እናሲስ ለምን ትዋሻለህ አንተ? ቪንቶ በሃባ ሹፌሪ መልስ ይሰጣል። ዘላለም ስርዓት ይኑርህ። ቁጭ በል። አሁን መሽቷል። መላጣ ናሙ መላጣ ነአምን መላጣ ቪሊጮ ቪሊጮ እቺ ቪሊጮ እናት ቪሊጮ ብለህ ልታጭበረብራ አንተ አለ። አንቺ የምር ግን ነገራቶች በጣም እያበዛሹ ነው። ምን ሆነ ነው ዘላለም? ምናምን እኔ ምንም እያበዛሁት አይደል። ዛሬ ውድዬ እንድልህ የምትፈልግ ከሆነ ማለት ነው ከዚህ ጋር ዞር በል። ይጨማደቃል። ሰዎች ምን ይላሉ ነው? ሰዎች ምን ይላሉ? የቸገረ ነገር ገጥሞናል። እስቲ ወገኖች እስቲ ኮሜንት ላይ እንትን ስጡን። ምንድነው ምን ያለ ነገር? እስቲ ምን ያለ ነገር? የቸገረ ማለት ይሄው ዘራፍም አለው ጭራሽ። አትቅረጻኝ። ምንድነው የቸገረ? አትቀረ አንቺ ማንሽና ነው አትቀረጭ። ፕሬዚዳንት I'm your wife your knife your life so ናሙቲ የሰማሽ ነው? አርፈሱ እኔ ቢልጮ so what ያሴ የምር ግን ስካር ቀንሽ እንጂ አንተ ስርዓት ይኖርህ። እኔ ቪንቶ ነው የምጠጣው ለጡቴ። ቪንቶ በሐባብ ጭዌ አይ ጭዌ አጥቢ ይጠጣል። ስታቅ አጥቢ ቀላል ይጠጣል እንዴ? አይም አጥቢ እንስሳ you are አጥቢ እንስሳ ወይ ዘላለም አታሽ። አይ ምሬ ነው። ለምንድን ነው ያመሻስ ከዚህ ሰዓት? እኔ የአንድ ድራፍት ነው የሚጠጣው ነበር። አይቻልም ድራፍት መጠጣት። ለምን እንደምታከው አልታጠብኩም። እኔ አሁን አይደለም ቆይ ያሳከከኝ። አሁን ለአዲስ ዓመት የምትፈልጊው ነገር ምንድን ነው? ኦኬ እንዲገዛልሽ የምትፈልጊው ነገር? ጥሩ ሰው ነኝ አትል። እሺ ቀጥይ። ለአዲስ ዓመት ለቤት ነው ለኔ ነው? ይኸውልሽ እኔ ስነግርሽ ስሚ። አሁን አይደለም ለቤቱ ነው ለራሴ ለግሌ? ለቤቱ ማለት ለቤቱም አንቺ ነሽ የምትገዢው አስታውሰሽ። እኔ ምን አገብቶኝ ነው ማለት አሁን ለቤቱ የሚገዛ ነገር በግ ምናምን ከሆነ ማለት ነው። በግፊት ወይስ ለኔ ለግሌ ነው? ለግል ጥቅም የሚውል ነገር ነው? እሺ የነገርኩሽ እኮ ነው። እኔ ለግል ጥቅሜ ነው? yes ለግል ጥቅምሽ። what do you need? you need what? እንትን ምን አብሻ ቀሚስ ወይ ሽፎን? እሺ ሳረሳው አጀንዳዬን አምጣውና ማለት እዛ ላይ የጻፍኳቸው ነገሮች ስላሉ በሱ አጀንዳ ፊት አጀንዳ ያልቻለችው ጉድ የለም። እስቲ እና የተጻፈው ምንድነው? ይሄ እቁብ ነው። ምንድነው? ለኔ ነው ለቤት ነው አሁን የሚገዛ? በቃ አይምሮሽ ያለው ነገር አንቺ የምትፈልጊው ነገር ለምሳሌ ምንድነው? ለኔ በእናትሽ እቺ ምን አበሻ ቀሚስ ለክርስትና እሺ ሽፎን ከልብስ ውጪ እንጂ አንቺ ምን ነው? እሺ ሽፎን እሺ 5 ጫማ ምን ሱቅ ልከፍቺ ነው? አንደኛ ሽፎን ጉድ አለው ሽፎን እሺ ጫማ፣ ሁለተኛ ጫማ፣ እሺ ሶስተኛ ሌላ ምን ልበል? ጎብሌ ሶስተኛ ቆይ አንቺ እስቲ ልበል ምን ልበል? ውድ የት ነው ኮፍያዋ? የት ነው ኮፍያው? ይኸውና ቆይ ማሬ እኔን ምንድነው ሌላ የሚያስፈልገኝ ውድዬ? ምንድነው? አስታውሻ ቀሚስ
እንዴ ምን ሽፎንና ቀሚስ ምን ነው ልዩነቱ? እሺ ሽፎን ይቅርና 5 ቀሚስ ማሬ 5 ቀሚስ ማሬ ማሬ አበባዬ ውድዬ ሽፎን ይቅር። እኔ አላውቅም እኮ አሁን እኮ ይልሽ አይምሮሽ ላይ ያለውን አንቺ ነሽ እኮ መናገር ያለብሽ። የኔ ማር ሌላ ምን ልበል? በማርያም ማሬ ቅባት እሺ ኮንተንስ ኮኮስ ዘይኒት ነው ምንድን ነው ቅባቱ? በቃ ወደ ቤት ይዙርልኝ ወደ ቤት ዕቃ። አንቺ ሲጀምር የሆነ ውስን የሆነ ዝርዝር እኮ ማውጣት ያለብሽ። ሁሉንም ነገር ነው የምገዛው። ቀሚስ፣ ጫማ፣ ሽፎንና ጫማ። እሺ በቃ ከዛ ለቤት የቀረው ለቤት ዕቃ ይዙርልኝ። ምንድን ነው የቤት ዕቃው? እስቲ የቤት ዕቃ ምንድን ነው? እንትን ኦቭን። እሺ ኧረ በጣም ቀለኛ ኦቭን። በማርያም እሺ ኧረ በስመ አብ በማርያም ኦቭን በማርያም ምናምን ብሎ እኮ የሚገዛ ነገር እኮ አይደለም። በእናትህ ሰውደ እሺ ቀጥይ። ሌላስ? በቃ ኦቭን እና እንትን ከዛ እንትን ምን አልጋ ልብስና ሶፋ ልብስ። እኔ ሶፋ መቀየር ነው የምወደው የምፈልገው። እሺ ሶፋ መቀየር። አዎ ፊት ለፊት ተሰጠሻ ሀሳብ ሲሰጥሽ እሺ ሶፋ መቀየር አንተ ዝም ብሎ ይመጣል እንዴ? እሺ ማርያም ነው በቃ ይሄ ቀንሽ ላደው ሽፎን ጫማ እና ማለት ነው ኦቭን። ምንድን ነው ኦቭን? ከምንድን ነው ኦቭኑ? ኦቭን እኮ ለምግብ ነው አብረን ምን በላው ነገር የሚሰራበት ኦቭን። ኦቭን እኮ ማለት ነው ሚኒመም ኦቭን አሁን እንግዛ ከተባለ ምን ብሎ በትንሹ ነው አንድ 30 ሺህ ብር ነው ያስወጣናል እኮ። ምን አላት 30 ሺህ ብር? ምንም የላትማ። አንቺ እንደዚህ ጨካኝ ሆነሻል እንዴ? በማርያም ግዛ ኦቭን አሽፎንና ጫማ። ስሙ እናንተ ይኸው አሁን ጥሩ ሰው ሆኛለሁ። ይኸው የኔ ማር ውድ ሰማሽ? እናትሽ የምትለው የእናትሽ ፍላጎት አያልቅም። አንዴ ብር ስጠኝ ነው ብር ይቅርብኝ ግዛልኝ ይሁን ነገር አድርገን ብር ነው እኮ ብር ስጠኝ ለቤቴ ነው ማሬ። ምንም ሐሳብ አይታወቅም። ከባልሽ ሰርቀሽ ምንድነው የሚባል ተረት አለ ታውቃለህ? እሱማ የሴት ሌባ ባል ሊበላ ነው። የሴት ሌባ ባል ሊበላ ምን ለማለት ነው? ሴት ልጅ ከባሏ ብትተርፍ ብታተርፍ ብትሰርቅም ለቤቷ ነው ለባሏ ሆድ ነው የሚበላው ነው አንጀቴ። እኔ አሁን ብር ብለህም ለራስህ ክላራ እኔ አንጀቴ ሽታዬ ውድ የኔ ፍቅር እኔስ ምን አንቺ ምን የኔ ውድ በለኛ እኮ ሰማሽና አይገርምልሽም? ናሙቲ እማ ሰማሻት? እማ ሰማሻት እንደምትል ወድ ሰማሻት? እኔስ ምን አንቺ የኔ ማር እንዴ? አንቺ እኮ ከኔ ማር አልፈሽ እኮ በቃ የኔ ላብ ሆነሻል እኮ። አሁን ታይም ዝርዝርሽን አሰቢም እንዴ? ስግጥተ ለአንዳንዴ ወይ ፍልጥማ ምን አትፈለጥም ማለት ሰማሽ? አለሚ ሰግጥምስ እማ ናሙ ቡጁ ውሻዬ የኔ ውሻ የኔ ፈገግታ የኔ ፍቅር ምን አባቴ ላድርግሽ? ምን ልግዛልሽ? ምን አባቴ ላድርግሽ? ሽፎን ግዛልን ደስታ ወይ እኔስ የኔ ማርማራታ እኔስ እኔን በለኛ የኔ ቀፋይ ሰማይ ወይ ኒልክስ ሽሽ ከዚህ ውድ በቃ ተሰማምረናል። በቃ ይኸው ጽፌያለሁ። ኦቭን ሽፎኑ ቀርቷል። እሺ ሽፎን አልቀረም። ሽፎን አንደኛ በቃሽ እንደገና ሽፎን እሺ። ሁለተኛ ጫማ 3 ጫማ እሺ። እንትን ሶስተኛ ኦቭን ጫማው ምንን በማስመልከት ነው 3 የሆነው? አዲስ ዓመት እኮ አይ 3 የሆነው ምን አይነት ጫማ ነው የሚሆነው? ስኒከር ፍላት እንትን 3ቱም ተጽፏል። አጀንዳ ላይ የዋለ ነገር አይሰረዝም። ደግሞ በህይወቱ ወረቀትና ሞኝና ወረቀት የያዘው ነገር አይለቅም። ማሬ ስዊቲ ውድ ሰማሽ? እሺ አልክ በእናትህ ካንቺ በጀት ላይ ነው ይቀነስ እያለች ያለችው። ሰማሽ? እሷ የራሷ አላት። እሷ ሰማሽ? ካንቺ በጀት ላይ ነው ነገሩ ይነሳ እያለች ነው። እሷ ምን በጀት አላት? ጧጧማ ምን አትል። እኔ እኮ ነኝ እኮ ማጣባት ይነሳ በጀት የሚባለው እኮ ጧጧ የሚጠባ ሰው ነው። የዱቄት ወተት የሚጠጣለች
እንዴት እና በቀጣይ ዓመት እኮ ነገር መጀመሩ አይቀርም እሱ ምግብ ነው የሚጀምረው 6 ወር ላይ በጀት አይደለም እንዴ ምን አቮካዶ ምናምን እንትን ሰማችሁ እናንተ እስቲ ኢንትራስ አንሺልኝ ከዚህ ስር አሰቃየ ሸልክ አንሹ ከዚህ ስር ኧረ አንሺልኝ እማ ሽሽ ለኔ እኮ ነው የምትሰቃው ሲጀምር እማኮ እናቴ እናሙ ብጁ ሳቂ እሺ በቃ አምጣት ነይ ውድ ልሽክ እንደ ጀርባ ምንም አልፈልግም ቅፈላሌ ስለሆንሽ አንቺ አሁን መንከባከብ አታብዢ እግሬን ልሽህ እግሬን ልጣበህ እንዴ ነምበር ባዳ እኮ ፈልጋለሁ ነው ነምበር ባዳ ቲምበር ባዱ እዘሊ አታውቅም እኮ እኔማ አላውቅም የሞከርን ነው በቃ እባክህ ቅልፌ በጣም እሺ ባትል ኮንተኛ ተኛ እባክሽ እዛ በረረች ባሉካ ባሉካ ፋሩካ ለክርስትናዋ እንዴት አድርጎ እንደመለጣት ዘለለ ውድ ዘላለም ቤት ተሳስቼ ውድ ዘላለም አለው የተባለው እስኪሳካ ድረስ ዘላለም ነው ከዛ ውድ ነው ሰማሻ እኔ ፍቅር ውድ እምቢ